የበገና አካል ክፍሎች ከላይ ያለው ቀንበር ወይም ጋድም ይባላል። ቀንበር ላይ ወይም ጋድም ላይ ጌጥ አለ፣ መቃኛ አለ። ይሄ ምሰሶ ይባላል። የቀኝ ምሰሶ፣ የግራ ምሰሶ። ይሄ የድምጽ ሳጥን ወይም ገበቴ። ይሄ አውታር ነው፣ 10 አውታር። ይሄ በርኩማ፣ ይሄ እንዚራ፣ ይሄ መወጠሪያ፣ እቺ መግረፊያ ድህንጻ ትባላለች። እንግዲህ የበገና መንፈሳዊ ምሳሌ ስናይ ከላይ ያለው ቀንበር ከሁሉ በላይ የሆነው የእግዚአብሔር የአሃዜ ሁሉ አምላክ ምሳሌ ነው። ቀንበሩ ላይ ጌጥ አለ። ይሄ ጌጥ መስቀል ነው። መስቀል እግዚአብሔር ለሰው ልጆች ፍቅሩን የገለጸበት ምሳሌ ነው። ከዚህ ፊት በብሉይ ኪዳንም አሁንም በአዲስ ኪዳን የተለያዩ ምልክቶች ይሰሩበታል። ይሄ ግን አሁን እዚህ የሚታየው መስቀል የክርስቶስን ፍቅር እግዚአብሔር ለሰው ልጆች የከፈለውን ውለታ ለማስታወስ ነው። ይሄ የቀኝ ምሰሶ የፍቅረ እግዚአብሔር እግዚአብሔርን የመውደድ ምሳሌ፣ የብሉይ ኪዳን ምሳሌ፣ የመጋቤ ብሉይ የቅዱስ ሚካኤል ምሳሌ። ይሄ የግራው ምሰሶ የፍቅረ ቢጽ ሰውን የመውደድ ምሳሌ፣ የሐዲስ ኪዳን ምሳሌ፣ የመጋቤ ሐዲስ የቅዱስ ገብርኤል ምሳሌ ነው። ይሄ ገበቴው የእመቤታችን የንጽሕት ቅድስት ድንግል ማርያም ምሳሌ ነው። በሁሉም አቅጣጫ ህቱም ነው፣ ምንም ቀዳዳ የለውም፣ የታተመ ነው። ለምን? እመቤታችን ቅድስት ድንግል ማርያም ድንግል በነፍስም በስጋ ድንግል መሆኗ ለማጠየቅ ነው። ይህ በርኩማው ሙሴ 10ቱ ትእዛዛትን የተቀበለበት የሲና ተራራ ምሳሌ ነው። ይሄ ከታች ያለው መወጠሪያው የሰው ወይም የምድር ምሳሌ ነው። እንግዲህ ይሄ ምስጢር ሲመሳጠር ይሄ ገበቴው የእመቤታችን የቅድስት ድንግል ማርያም ምሳሌ የሆነበት ምክንያት ይሄ በገናው አውታር ሲመታ ድምጹ የሚወጣው ከድምጽ ሳጥኑ ከገበቴው ስለሆነ አካላዊ ቃል ወልድ ኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስተው ሰውየው መሆኑ ምሳሌ ነው ማለት ነው። እንግዲህ ከላይ ያለውን እግዚአብሔር ሰው ሕጉን ሊጠብቅ 10ቱ ትእዛዛትን ሊጠብቅ የሚችለው እግዚአብሔርን በመውደድ ሰውን በመውደድ ሲሆን ብሉያትንና ሐዲሳትን አጣምሮ በሁለቱም የጻፉትን ሕግጋት የሕግ ፍጻሜ የሆነውን ፍቅርን በመያዝ ነው ማለት ነው። እንግዲህ ሰውና እግዚአብሔር ሊገናኙ የሚችሉት በእነዚህ በ10ቱ ትእዛዛት ሕግን በመጠበቅ እንደሆነ ከላይ ያለው መቃኛው ሰው በእግዚአብሔር መንፈስ ሲቃኝ ጣዕም ያለው ሕይወት እንደሚኖረው ለማጠየቅ ነው። በገና ቁጭ ብለን ወይም ቆመን ልንጠቀምበት የምንችል የዜማ መሳሪያ ሲሆን በገናን ቁጭ ብለን ስንጠቀም በቀኝ እጃችን ቀኝ ምሰሶውን ይዘን ግራ እጃችንን ክርናችንን የድምጽ ሳጥኑ ላይ በማድረግ ጣቶቻችንን 10 አውታር ላይ እንደዚህ በቅደም ተከተል 1 4 6 8 10 ላይ ማስቀመጥ እንደዚህ እናስቀምጣለን፣ እንደዚህ እንይዛለን ማለት ነው። በገናን ቆመን ስንደረደር ደግሞ እንደዚሁ እንደያዝን በመነሳት እጃችንን እንደዚህ እናደርጋለን። ክርናችን ሊነካው እንደዚህ ይችላል። ክርናችንን ሳናስነካ እንደዚህ ልንይዝ እንችላለን። በገና የጸሎትና የምስጋና መሳሪያ ስለሆነ አክብረን በክብር ልንይዘው ይገባል። በገናን ለጸሎትና ለምስጋና ስለምንጠቀምበት ትምህርቱንም ስንጀምር በጸሎት መጀመርና እግዚአብሔር ጥበብና ማስተዋልን እንዲሰጥ መለመን ያስፈልጋል።
በገናን ይዘን በምንንቀሳቀስበት ጊዜ ደግሞ አክብረነው በስርዓት መያዝ አለብን። እንደዚህ ይዘን መንቀሳቀስ፣ እንደዚህም ይዞ መንቀሳቀስ ይገባል። ወደ ታች አድርጎ በጣም አንጠልጥሎ መሄድ እሱ ለግጭት ሊዳርግ ስለሚችል በደንብ ክብሩን ለማክበር እንደዚህ መያዝ ተገቢ ነው። የጣት አቀማመጥ የበገና አውታር ላይ አንደኛው አውታር ላይ አውራ ጣት፣ አራተኛው አውታር ላይ አመልካይ ጣት፣ ስድስተኛው አውታር ላይ የመሃል ጣት፣ ስምንተኛው አውታር ላይ የቀለበት ጣት፣ አስረኛው አውታር ላይ ትንሿ ጣት እንደዚህ ይቀመጣሉ ማለት ነው። በገና 10 አውታር አለው። ከ10 አውታር ለጀማሪ አንደኛውን፣ አራተኛውን፣ ስድስተኛውን፣ ስምንተኛውን፣ 10ኛው አውታር በመጠቀም የመጀመሪያው የበገና ድርደራ መልመጃ ይጀምራል ማለት ነው። 10ሩንም አውታር ለመደርደር በጀማሪ በዚህ በመጀመሪያው ከለመደ በኋላ 10ሩንም አውታር ለመደርደር አንደኛው አውራ ጣት ሁለቱን አንድና ሁለትን አንድ ላይ ይመታል። ሁለተኛው ጣት አመልካይ ጣት አራተኛና ሶስተኛውን አውታር ይመታል። ሶስተኛው ጣት መሃል ጣት ስድስተኛውና አምስተኛውን አውታር ይመታል። አራተኛው ጣት ቀለበት ጣት ስምንተኛውና ሰባተኛውን አውታር ይመታል። አምስተኛው ጣት ትንሿ ጣት 10ኛውና 9ኛውን ይመታል ማለት ነው። ይሄ የበገና አደራደር በ10ሩም በ5ቱም አውታር ማለት ነው።